ቲክቶክ ላይ በተከታታይ እየተማርን ያለውን ሙሉ የኮምፒውተር ስልጠና አምስተኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። በዛሬው ቪዲዮ ደግሞ ኮምፒውተራችሁ እንዲፈጥን የሚያደርጉ ወሳኝ የሆኑ 5 ነገሮችን አሳያችኋለሁ ማለት ነው። ከዛ በፊት ግን ልክ ይሄ ቪዲዮ እንዳለቀ ኮሜንት ላይ ክፍል 6 እንድሰራላችሁ ከፈለጋችሁ 6 ብላችሁ እንድጽፉልኝ ካሁኑ ለመጠየቅ እወዳለሁ። ቀጥታ ወደ ዛሬው እንሂድ። አሁን ኮምፒውተራችሁ እንዲፈጥን ከሚያደርግላችሁ መካከል አንደኛው ምንድነው? እዚች ጋር መጣችሁ ራይት ክሊክ ትነካላችሁ ስታርት ሜኑዋ ላይ። ከዛ እዚች ጋር የምትመለከቷት ረን የምትላለች እሷን ትነካላችሁ ማለት ነው። በመቀጠል እንደዚህ ክሊን MGR ብላችሁ ትጽፋላችሁ። ከዛ እዚች ጋር መጣችሁ ኦኬ ትሉታላችሁ። ከዛ በቀጥታ እንደምትመለከቱት ዲስካችሁን ክሊን ሊያደርግላችሁ ያዘጋጅላችኋል። የምታጠፏቸው ነገሮች ይኖራሉ። እነሱን ሲያመጣልን ማጥፋት እንጀምራለን። እንደምታዩዋቸው እነዚህ ኮምፒውተርህን ቢዚ እያደረጉብህ ያሉ ናቸው ይለኛል። እንዳለ ቲክ አድርጋቸውና እዚች ጋር መጥቼ ኦኬ እለዋለሁ። ከዛ በኋላ እንዲህ አይነት ሜሴጅ ይመጣላችኋል። ዲሌት ትሉታላችሁ። ከዛ እንደምታዩት ዲስካችሁን ክሊን ማድረግ ይጀምራል ማለት ነው። ሁለተኛው ደግሞ ኮምፒውተራችሁ እንዲፈጥን የሚያደርግላችሁ ራይት ክሊክ ትነካላችሁ እዚች ጋር። ከዛ በመቀጠል ሰርች የምትለዋን ትነካላችሁ ማለት ነው። ከዛ እዚች ጋር መጣችሁ ፐርፎርማንስ ብላችሁ ታይፕ ማድረግ ስትጀምሩ ከላይ አጀስት ዘ አፒራንስ ኤንድ ፐርፎርማንስ የሚል ይመጣላችኋል። እሱ ትነካላችሁ። ከዛ እንደምትመለከቱት የተለያየ አማራጭ አለው። አጀስት ቤስድ ፐርፎርማንስ ላይ ካረጋችሁት አሁን ፒሲያችሁ በጣም ፈጣን የሚሆነው። እዚህ ጋር የምትመለከቷቸውን ነገሮች ግን ታጣላችሁ። ቴክስቶቻችሁ በደንብ ብለር ነገር ሊሆኑ ይችላሉ፣ ይታያሉ ግን ላያምሩ ይችላሉ። የውበት ጉዳይ ነው ማለት ነው። እዚህኛው ጋር መጣችሁ ደግሞ ቤስት አፒራንስ ካረጋችሁት እንዳለ እነዚህ ነገሮች ይበሩላችኋል። እንደ ምርጫችሁ ነው። ኮምፒውተራችሁ በጣም እየዘገየ ካስቸገራችሁ ግን አጀስት ፎር ቤስት ፐርፎርማንስ ቢሮ ላይ አድርጋችሁ መጠቀም ትችላላችሁ። ሶስተኛው ኮምፒውተራችሁ እንዲፈጥን ደግሞ የሚያደርግላችሁ የተለያዩ ቫይረሶችን በማጽዳት አሁንም ትመጡና እዚች ጋር ረን የምትለዋን ትነካላችሁ። በመቀጠል MRT ብላችሁ ጽፉና ኦኬ ትላላችሁ። ይሄኛው ቶሎ ላይመጣ ይችላል። የተወሰነ ደቂቃዎች ትጠብቁታላችሁ። ከዛ እንዲህ አይነት ሜሴጅ ያመጣላችኋል። እዚች ጋር መጣችሁ የስ ትላላችሁ። ከዛ በቀጥታ ይሄ ነው የሚመጣላችሁ። እንደምታዩት የተለያዩ ቫይረሶችን እንደሚያጠፋልኝ እየነገረኝ ነው። እዚች ጋር ኔክስት የምትለዋን ነካለሁ። ከዛ ኪዩክ ስካን አለ፣ ፉል ስካን አለ። እናንተ እንደ ጊዜያችሁ መጠቀም ትችላላችሁ። ቶሎ እንዲጨርስላችሁ ከፈለጋችሁ ኪዩክ ስካን ላይ አድርጋችሁ ኔክስት ትላላችሁ። ስካን አድርጎ ቫይረስ ካለ እንደዚሁም ኮምፒውተራችሁን ቢዚ የሚያደርግ ነገር እንዳለ ያጠፋላችኋል። አራተኛው ደግሞ አሁንም እዚች ጋር ስታርት ሜኑ ጋር መጣችሁ ረን የምትለዋን ትነካላችሁ። ዊንዶው እና አርንም በሾርት ከት መጠቀም ትችላላችሁ። ከዛ እዚህኛው ጋር ትመጡና ፐርሰንት ብላችሁ ጽፋላችሁ። ከዛ ቴምፕ ብላችሁ እንደዚህ ጽፋላችሁ። አሁንም ፐርሰንት ብላችሁ ትጨምሩለታላችሁ። መጨረሻ ላይ እዚህ ጋር ኦኬ ነው የምትሉት። ከዛ ኮምፒውተራችሁ ላይ ያሉ እንደምታዩዋቸው አላስፈላጊ ቴምፖራሪ ፋይሎችን ያመጣል። ኮንትሮል ኤ ተነኩና ሁሉንም ሰሌክት ታደርጋላችሁ። ከዛ ሺፍት እና ዲሌትን በመንካት ፐርማነንትሊ ዲሌት ታደርጋላችሁ ማለት ነው። ኖርማል ዲሌት ብታደርጉት አሁን ሪሳይክል ቢኑ ስለሚቀመጥባችሁ ሺፍት እና ዲሌትን ስነኩ እንደምታዩት ፐርማነንት በሆነ ሁኔታ ነው እንደልተው ይላችኋል። የስቱታላችሁ ከዛ እነዚህን ያጠፋላችኋል። እንደምታዩት ከ1.24 GB በላይ ቦታ ይዞ ነበር አላስፈላጊ ፋይል፣ ስለዚህ ይጠፋልኛል። አምስተኛው ደግሞ ምንድነው? አሁንም እዚች ጋር ትመጣላችሁ። ከዛ ረን ትላላችሁ ማለት ነው። ፕሪፌች ብላችሁ ነው እዚች ጋር የምትጽፉት እንደዚች ማለት ነው። ፕሪፌች ትላላችሁ። ከዛ ኦኬ ትሉታላችሁ። ይሄንንም እዚህ ጋርም አላስፈላጊ ፋይሎች ናቸው እነዚህም። ከዛ ይሄንንም ሺፍት ዲሌት ብላችሁ ዲሌት ታደርጋላችሁ ማለት ነው። የዚህን ቀጣይ ክፍል ወይም ክፍል 6 እንሰራላችሁ። ኮሜንት ላይ 6 ቁጥር መጻፍ፣ እንደዚሁም ይሄን ቪዲዮ ላይ ኮፒ ሊንክ ማድረግ እንዳትረሱ። ሙሉ ቪዲዮን ከፈለጋችሁ ደግሞ ቲክቶክ ላይ የዩቲዩብ ምልክት አለ። እሱን ነክታችሁ ስገቡ ቀጥታ እዚህ ጋር ወደምትመለከቱት ወደ አድናቆት ቲቪ ይወስዳችኋል። እዚህ ላይ ሙሉ ስልጠናውን ስለለቀቁት ማግኘት ትችላላችሁ። አመሰግናለሁ በጣም ቻው።